ከቤተሰብ ኩላሊት የሚሰጣት ሲባል ሁሉም ደነገጡ። ቢወዷትም ግን ራሳቸውን አደጋ ላይ ለመጣል አይፈልጉም። ሁሉም በውስጣቸው አባባ በሰጣት እያሉ ይመኛሉ። እናቷም ባሏ እንዲሰጣት በውስጧ ትመኛለች። አባታቸውን እንደ ሩቅ ዘመድ ነው የሚያዩት። የሁሉም ልጆች ምርጫ እናታቸው ናት። አንድ ላይ የኖሩ አባታቸውን ብቸኛ አርገውታል። ምንም እኮ አላረጋቸውም። ይልቅ ከልጅነት እስከ ዕውቀት እየሰራ ቤተሰቡን የሚያስተዳድረው እሱ ነው። ቤተሰቡን በጣም ይወዳል። ሚስቱን በጣም ያፈቅራል። ታማኝና ጨዋ ነው። ግን ርቀውታል። ብቸኝነት ሲሰማው መኪናውን አስነስቶ እናቱ ቤት ይሄዳል። እናቱ አርጅተዋል፣ ግን ጤነኛ ናቸው፣ ሀብታም ናቸው። ሁሉም ልጆቻቸው አግብተው ስለሄዱ ከሁለት የቤት ሰራተኞቻቸው ጋር እና ከሾፌራቻቸው ጋር ይኖራሉ። ልጃቸው ሲመጣ ያውቃሉ። ብቸኝነት ጎርቶት እዝን ብሎ እንደሚመጣና እንደ ሕፃን አቅፈው ራሱን እያሻሹ ያጠነክሩታል። እናቱ ጋር ሲመጣ ሰላም ያገኛል። የሚፈልገው የሚወደው የሚያስብለት ሰው እንዳለው ይሰማዋል። ሲመሽ መመለሱ ግድ ነውና ወደማይወደድበት ቤቱ ወደ ቤተሰቡ ይመለሳል። እሱ እኮ ሚስቱን በጣም ይወዳታል። ከሷ ውጭ ሌሎች ሴቶች አያይም። እሷ ግን ጠላችው። መኝታ መለየት አለብን ብላ ግራውንድ ላይ ያለውን ክፍል አሳምራ እዚህ ነው መኝታ ቤት አለችው። የሁሉም መኝታ ቤት ፎቅ ላይ ነው። ግን ለምን እያለ ያዝናል፣ ይተክዛል። በዚህ የተነሳ ጭንቀት ያዘው። ጭንቀቱ ተናዳጅ ተናጋሪ አደረገው። በዚህ የተነሳ አይምሮ ተነክቷል ብለው መድኃኒት መውሰድ አለብህ፣ አብደሃል አሉት። እኔ ጤነኛ ነኝ፣ እናንተ ልታሳብዱኝ ፈልጋችሁ ነው አላቸው። የመጀመሪያ ልጁ እናታቸውን ሲጨቃጨቁ ስታይ የእንቅልፍ መድኃኒት ገዝታ መጣችና ለሰራተኛዋ ጠዋት በሻይ ውስጥ ማታ በጁስ ውስጥ እያረግሽ ስጭው አለቻት። ሲሰጠው ሻይ የመሰለው ይጠጣል፣ ጁስ የመሰለው ይጠጣል። በቃ ጅዝብ አለ። ቀኑን ሙሉ ተኝቶ ሌሊቱንም ተኝቶ ያድራል። በቃ ቤቱ ሰላም ሆነ ብለው እናትና ልጆች ተደሰቱ። የሚገርመው ደግሞ ጥሩ ጡረታ ተከፋይ ነው። ሰውየውና ደሞዝ ሲደርስ መድኃኒቱ አይሰጠውም። ከበው ያወሩታል፣ ፍቅር ያሳዩታል። ሚስትየውማ አቤት ለሁለት ቀን የምታሳየው እንክብካቤ ሰውየውም እውነት ይመስለዋል። ይወዳቸዋልና ልክ የደሞዙ የገባ ቀን ስልኩን ትቀበልና ብሩን ሙልጭ አርጋ ወስዳ በማግስቱ ወደ ድሮ ጥላቻቸው ይመለሳሉ። ሰውየውም ወደ ድሮ ብቸኝነቱ ይመለሳል። በተመሳሳይ የሕይወት አዙሪት እየኖሩ ሴቷ ልጃቸው አገባች። የሰርጓ ቀን እንግዶቻችንን ታሳቀቅብናለህና እንዳትመጣ አሉት። የውስጡን ሐዘን ችሎ እናቱ ቤት ተደበቀ እንዳይታይ። በዚህ መሃል ነበር የመጨረሻ ልጁ ታማ ሆስፒታል የገባቸውና ኩላሊት ያስፈልጋታል የተባሉት። ሁሉም መስጠት ስለፈሩ አባት ግን እኔ ሰጣለሁ አለ። ወዳጆቼ እንዲህ አይነት ቤተሰብ ቢኖራችሁ ወይም ብታውቁ ምን ታደርጋላችሁ? ሩስ ሲቦ እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበ